እንኳን በደህና መጣችሁ። ስሜ ዶክተር ጋዲሳ ይባላለሁ። ዛሬ የምናወራው ስለ ኤግዚት ኤግዛም ነው። ስፔሲፊካሊ ኮምፒውተር ሳይንስን በተመለከተ ማለት ነው። ሶ እንደምታውቁት ዘንድሮ በአገር አቀፍ ደረጃ ለተመራቂ ተማሪዎች ኤግዚት ኤግዛም እንደሚሰጥ ይታወቃል እና ኮምፒውተር ሳይንስ ተመራቂ ኤክስፔክት ማድረግ ያለበት ምን አይነት ፈተና ነው የሚመጣው ሚሉን በዚህ ቪዲዮ እናያለን። በተከታታይ ደግሞ ለእያንዳንዱ ሳብጀክት ኤግዛምፕል ፈተናዎችን እያወጣን አብረን እየሰራን እንማማራለን ማለት ነው። ስለዚህ ዛሬ በዚህ ቪዲዮ ነው የሚያቀርበው ምን አይነት ፈተና ምን አይነት ሳብጀክቶች ናቸው ለኤግዚት ኤግዛም ላይ የሚመጡት እና ከእያንዳንዱ ሳብጀክት ደግሞ ምን አይነት ፈተና ነው የሚመጣው የሚለውን በብዛት ደረጃ እንዲሁም በኮንቴንት ደረጃ እናያለን ማለት ነው። ይሄ ናሽናል ሌቭል የተዘጋጀ ነው እና ይህ ዶኩሜንቱ ሰፊ ነው። ስለዚህ እኔ ቀጥታ ኮርሶቹ እነማን ናቸው፣ ለምን አንድ ተማሪ 4 ዓመት ስለሚማር 4 ዓመት ውስጥ ብዙ ኮርስ ነው የሚወስደው እና ከዛ ውስጥ የተመረጡ ኮርሶች ብቻ ናቸው ፈተና ላይ የሚመጡና እነዛ ምን እንደሆኑ ለማሳየት ያህል ነው። ለምሳሌ አንድ ኮምፒውተር ሳይንስ የሚማር ዲስክሪት ማቴማቲክ፣ ካልኩለስ ምናምን ይማራል። ግን እነዛ ሁሉ ይመጣሉ አይደለም። ስለዚህ ሞር ፎከስ የምታደርጉ ስታነቡ ወይ ደግሞ ፕራክቲስ ስታደርጉ ኮር ኮምፒተንሲ ተብሎ የተመረጡ 15 ሳብጀክቶች ላይ ነው ትኩረት ማድረግ ያለባችሁ ማለት ነው። ለምሳሌ ፕሮግራሚንግ ሪሌትድ የሆነ አለ እዚህ ጋር ኮምፒውተር ፕሮግራሚንግ እንደምል እዛ እንደ አንድ ሳብጀክት አለ ማለት ነው። ስለዚህ ይህንን ፕሮግራሚንግ ፓርት ይካተታል። ስለዚህ ፈንዳሜንታል ኦፍ ፕሮግራሚንግ C++ ጋር የተገናኘ ፈተና ይኖራል ማለት ነው። ሌላው ዳታቤዝ እንደምታውቁት 2 ዳታቤዝ ኮርስ ወስዳችሁታል። ፈንዳሜንታል ኦፍ ዳታቤዝ ሲስተም እና አድቫንስድ ዳታቤዝ ሲስተም የሚል ነው። ስለዚህ ከሁለቱም ፈተናዎች ይመጣሉ። ሌላው ለፕሮግራሚንግ የሚጠቅመን ኦብጀክት ኦሪየንትድ ፕሮግራሚንግ ላይክ OOP የምንላቸው ኢንሄሪታንስ፣ ፖሊሞርፊዝም እነዛ ኮንሴፕቶች ጋር የተገናኘ ፈተና ላይ የሚመጣ አለ። ሌላው ኮምፒውተር አርኪቴክቸር ኦርጋናይዜሽን ላይ ላይክ አደር ምናምን የምትሉት ነገሮች ፈተና ላይ ይኖራሉ። ሌላው ዳታ ኮሚኒኬሽን እና ኔትወርኪንግ ሪሌትድ የሆኑ ጥያቄዎች ይኖራሉ። ለምሳሌ ስለ IP አድሬስ፣ ሳብኔቲንግ ኮንሰፕት እነዛ ፈተና ላይ እንደሚመጡ ይጠበቃል። ሌላው ፕሮግራሚንግ በተጨማሪ ስለ ዳታ ስትራክቸር እና አልጎሪዝም ላይክ ስታክ፣ ኪዊ የምንላቸው እንዴት ነው እነሱን ትራቨርስ የምናደርገው ከዛ ጋር የተገናኘ ፈተና ይኖራል ማለት ነው። ሌላው እዚህ ጋር እንደምታዩት 7ኛ ቁጥር ላይ ያለው ዌብ ፕሮግራሚንግ ነው። ስለዚህ ስለ PHP ተምራችሁታል። ስለዚህ እንዴት ነው ዳታ ፌች የሚደረገው ከዳታቤዝ፣ ኢንሰርት፣ ክሩድ ኦፕሬሽን እንዴት ነው የሚሰራው እና ቫሪብል ዲክላሬሽን እና ከዛ ጋር የተገናኙ ጥያቄዎች ይኖራሉ። ሌላው ኦፕሬቲንግ ሲስተም ጋር የተገናኘ ስኬጁሊንግ አልጎሪዝሞች አሉ። እነዛን ቤዚክ ኮንሴፕቶች ሊመጡ ይችላሉ ማለት ነው። 9ኛ ላይ ያለው እዚህ ጋር እንደምታዩት ስለ ሶፍትዌር ኢንጂነሪንግ ፕሪንሲፕሎች አሉ። እዚህ ጋር የተገናኘ የወሰዳችሁት ኮርስ ስላለ እዚህ ላይ ፎከስ ማድረግ ያስፈልጋል። ከሪኳየርመንት ጋዘሪንግ፣ ሲስተም ዲዛይን፣ ዩዘር ኢንተርፌስ፣ ሪኳየርመንት አናሊሲስ፣ ፕሮቶታይፕ ምናምን የሚሉት እነዛ ሞዴሎች ጋር የተገናኘ ኮንሰፕቹዋል ኩዌስችኖች ይመጣሉ። ሌላው ስለ ዲዛይን እና አናሊሲስ ኦፍ አልጎሪዝም ጋር ታይም ኮምፕሌክሲቲ ካልኩሌት ማድረግ ከዛ ጋር የተገናኘ ጥያቄዎች ይኖራል። ስፔሻሊ AI ጋር ሪሌትድ የሆኑት ስለ ሰርቺንግ አልጎሪዝም ሶርቲንግ አልጎሪዝም ጋር የተገናኙ ጥያቄዎች ይኖራሉ። ኢምፖርታንትሊ ኦፍኮርስ ይሄኛ ለእናንተ ይከብዳል ብዬ አላስብም። ስለ ኮምፒውተር ሴኪሪቲ ጋር የተገናኙ ጥያቄዎች ይኖራሉ። ሲስተም እንዴት አድርገን ሴኪዩር እናደርጋለን፣ ስለ CI፣ ኮንፊደንሻሊቲ፣ ኢንቴግሪቲ፣ አቬይላቢሊቲ የሚባሉ ኮንሴፕቶች ኮምፒውተር ሴኪዩሪቲ ኮርስ ላይ የወሰዳችሁት ኮንሴፕቶች ፈተና ላይ ይኖራሉ። ሌላው ስለ ኔትወርክ እና ሲስተም አድሚኒስትሬሽን ጋር የተገናኘ ሳም ቤዚክ ላይነክስ ኮማንዶች ጋር የተገናኘ ሊሆኑ ይችላል። እነዛ አክቲቭ ዳይሬክተሪ ኮንትሮል ጋር የተገናኘ ጥያቄዎች ሊመጡ ይችላሉ። ስለዚህ እነዛን ሪቫይስ ማድረግ ያስፈልጋል። አውቶማታ እና ኮምፕሌክሲቲ ቲዮሪ ጋር የተገናኘ ወደ 6 ጥያቄዎች አሉ። እነዛን ሪቫይስ ማድረግ ያስፈልጋል። ሲሚላርሊ ስለ ኮምፓይለር ዲዛይን ጋር ኮር የሆኑ ፖይንቶች ስለሚመጡ እነዛ ሪቫይስ ማድረግ ያስፈልጋል ማለት ነው። ሰመራይዝ ለማድረግ በአጠቃላይ አንድ ኮምፒውተር ሳይንስ ተማሪ ኤግዚት ኤግዛም ሲወስድ 100 መልቲፕል ቾይስ ኩዌስችን ይኖራል።
100 ጥያቄ ነው ማለት ነው። ኮምፕሬንሲቭ የሆነ እነዚህን ከ15ቱ ሳብጀክት ወጣ 100 ጥያቄ ይኖራል ማለት ነው። ስለዚህ ዲስትሪቢዩሽናቸው የተለያየ ነው። ለምሳሌ ኮምፒውተር ፕሮግራሚንግ ጋር የተገናኘ ኦኦፒ እና ኦብጀክት ኦሪየንትድ ፕሮግራሚንግ 6 ጥያቄዎች ይመጣሉ። ሌላውም በኋላ አሳያቸዋለሁ። ነገር ግን እዚህ ጋር ኦልሞስት ኢኳል ናቸው ኮንትሪቢዩሽናቸው። አንዱ 5 አንዱ 6 ሊሆን ይችላል፣ ግን ማክሲማም እዛ ሬንጅ ውስጥ ነው ያለው። ስለዚህ ስትዘጋጁ ቤዚክ ላይ ነው። አንድ ተማሪ ተመርቆ ኮምፒውተር ሳይንስ ምሩቅ ለመባል ምን ያህል ከዚህ ውስጥ ኮር ኮንሴፕቱን ይዟል የሚለው ነው እንጂ ሽምደዳ ሳይሆን ኮንሴፕት መያዝ ነው የሚያስፈልገው ማለት ነው ይህንን ፈተና ለማለት። ስለዚህ ከእያንዳንዱ ለምሳሌ አንድ ሰው ፕሮግራም ለመጻፍ መጀመሪያ ላይ የትኛውን ፕሮግራሚንግ ላንጉዌጅ ይሁን ዳታ እንዴት ቫሪብል ዲክሌር እንዴት እንደሚያደርግ፣ ኢኒሻላይዝ እንዴት እንደሚያደርግ፣ በኋላ ደግሞ አፕዴት፣ ኢንክሪሜንት፣ ዲክሪሜንት፣ ሉፕ ስቴትመንት እነዛን ቤዚክ ኮንሴፕቶች እንዴት አፕላይ እንደሚያደርግ ማወቅ አለበት ማለት ያን ነው ቴስት የሚያደርገው እንጂ ዲቴይል ላይክ ኮርስ እንደምትማሩ ዲቴይል ገብቶ እንደዛ ኮምፕሊኬትድ የሆነ ጥያቄ አይኖርም ማለት ለምን ኮንሴፕቹዋል ጥያቄ ነው ኤግዚት ኤግዛም የተባለው ለዛ ነው። ስለዚህ ስታነቡ በዛ ኮንሴፕት ልትረዱ ይገባል ማለት ነው። ቤዚክ ኮንሴፕት ፕሮግራሚንግ ላይ ምንድነው ማወቅ ያለብኝ ያላችሁ በዛ መልክ ነው ማወቅ ያለባችሁ። ለምሳሌ ዳታቤዝ ጋር ከሆነ ደግሞ ኮመንሊ የምናወራው ይኸው 4 ኦፕሬሽኖች አሉ። እንዴት ነው ኢንሰርት፣ ሴሌክት ስቴትመንት፣ ዲሊት ስቴትመንት፣ አፕዴት እንዴት ነው የሚደረገው፣ ሁለት ቴብል እንዴት ነው ሊንክ የምናደርገው፣ ፎሬን ኪ ምንድን ነው፣ ፕራይመሪ ኪ ምንድን ነው፣ ኮንስትሬንት ምንድን ነው የምንላቸው እነዛን ቤዚክ ኮንሴፕቶች ካወቃችሁ እዛ ላይ ደግሞ ስለ ኖርማላይዜሽን ፈርስት ኖርማል ፎርም የምንላለ ሰከንድ ኖርማል ፎርም አለ። እነዛን ኮንሴፕት ቤዚኩን ከያዛችሁ በቂ ነው ማለት ነው። ሌላው በዛ መልክ ልትይዙ ይገባል። ዲቴል ካየ ነው ይህንን ከበተን ነው ዶኩሜንቱ ላይ በተቀመጠው መሰረት ለምሳሌ ሶፍትዌር ኢንጂኒሪንግ ጋር የተገናኘ 6 ጥያቄ ይኖራል። 6 የሚለው እዚህ ጋር ነው። ከዛ ዌብ ፕሮግራሚንግ ጋር የተገናኘ 9 ጥያቄ ይኖራል። ስለዚህ ፒኤችፒ ምናምን ጋር የተገናኘ ማለት ነው። ከዛ ፈንዳሜንታል ኦፍ ዳታቤዝ ሲስተም ጋር የተገናኘ 6 ጥያቄ ነው የሚኖረው። ስለዚህ እንዲሁም በዛ የሚለው አንድ ብቻ ነው፣ ይሄኛው 7 ነው። ዳታ ስትራክቸር ጋር የተገናኘ ብዛቱ 7 ነው። እዚህ ጋር እንደምታዩት 7 ጥያቄ 7 ምርጫ ይኖራል ማለት ነው። 7 መልቲፕል ቾይስ ኩዌስችንስ። ዲዛይን ኤንድ አናሊሲስ ኦፍ አልጎሪዝም 6 ይኖራል። ኦብጀክት ኦሪየንትድ ፕሮግራሚንግ 6 ነው። ስለዚህ እንደዛ እያለ ይሄዳል። ዳታ ኮሚኒኬሽን 6 ጥያቄ ይኖራል። ኮምፒውተር ሴኩሪቲ ጋር የተገናኘ እንዲሁም እቺ አሪፍ ናት በቀላል የምታልፉ። ስለዚህ ምን አይነት ትሬቶች አሉ፣ እንዴት ነው ሲስተም ኮንትሮል ወይ ደግሞ ፕሪቨንት የምናደርገው ሳይበር አታክ የሚለው እነዛን ቤዚክ ኮንሰፕቶች ካወቃችሁት እቺ የምትደፈን ነው የምትሆነው። ስለ ኢንክሪፕሽን አልጎሪዝም ላይክ አርኤስኤ ምናምን ጋር የተገናኘ ኮንሰፕቶች ሊኖሩ ይችላሉ። ስለዚህ እነዛን ሪቫይስ ማድረግ ያስፈልጋል። አርቲፊሻል ኢንቴሊጀንስ ጋር የተገናኘው እንደዚሁ 6 ጥያቄ ይኖራል። ኦፕሬቲንግ ሲስተም ጋር የተገናኘ እንዲሁም 6 ጥያቄ ይኖራል። አውቶማታ ኤንድ ኮምፕሌክሲቲ ቲዮሪ 6 ኩዌስችን ዊል ቢ ዜር። ስለዚህ በዚህ መልክ ራሳችሁን ማዘጋጀት አለባችሁ ማለት ነው። ሰመራይዝ ይህን ቪዲዮ ሰመራይዝ ለማድረግ ኢን ቶታል 100 ጥያቄ ይኖራል። 100 መልቲፕል ቾይስ ኩዌስችን ነው የሚኖረው። ኦንላይን ኤግዛም ነው ዘንድሮ የታቀደው። ስለዚህ የጥያቄው ብዛት ይህን ይመስላል። በቀጣይ ክላስ ለእያንዳንዱ ለፕሮግራሚንግ ለብቻ ጀነራል የሆነ 40 ጥያቄ ያዘጋጀሁት አለ። አብረን ያንን እንሰራለን። በመቀጠል ዳታቤዝ ጋር የተገናኘ 50 ጥያቄ አለ። ያንን ለብቻ እየሰራ እንሄዳለን። ስለዚህ በዛ መልክ እናንተም ሌላ ሪፈረንስ እያነበባችሁ ራሳችሁን አፕዴት እያደረጋችሁ ትሄዳላችሁ ማለት ነው። እስካሁን የዚህ ክሊክ ዊዝ ጋዲሳ አባል ያልሆናችሁት ሰብስክራይብ የምትሉ በተን በመጫን አባል ሊሆኑ ትችላላችሁ። ስላዳመጣችሁን እናመሰግናለን።